ሰላም እንዴት ናችሁ? ባላችሁበት የእግዚአብሔር ሰላም ይሁንላችሁ። ታዳኙ ነኝ። ይኸው ተመልሼ መጥቻለሁ። ዛሬ ስለ ከሊል ጂብራን ነው ማውራት የምፈልገው እና ሳልማን ከርማን ማለት ነው። ከሊል ጂብራን በጣም ይወዳታል ሳልማን ከርማን። አንድ ቀን ሳልማን ከርማን ስትሞት አበባና ዛፎችን መቃብር ቦታ ይተክላል። ማ ከሊል ጂብራን። ከዛስ እሷ በጣም ስለሚወዳት እሷ ያለችበት መቃብር ቦታ ሄዶ በማታ በዳመና መሃል ወይም ደግሞ በዳመና መሃል ጨረቃ መጣ። እናንተ ህንፃ ላይ ሆናችሁ ዳመና የጨረቃ ብርሃን ወደ መስታወት ሲገባ አስቡት በህሊናችሁ። ልክ እንደዛ ሁሉ እሱ ምን ይሆናል? ከእሷ ጋር በመንፈስ በህሊናው ያወራል። በጣም ይወዳታል። ሁሌ እዛ አበባ ጋርደን ቦታ ላይ ግሬቭ አካባቢ ላይ መቃብሩ ቦታ ስፍራ ሆኖ ያወራታል። እኔ በጣም የገረመኝ እነሱ እንደዚህ ሲዋደዱ በጣም ረጅም ዓመታት የሳልማን ከርማን ፍቅር ልብ ውስጥ ቀርቶ ነው እስከ ዕለት ሞቶ የቀበለው ልቡን። ቆይ እኔ የገረመኝ ያ ፍቅር ታሪክ ወዴት ጠፋ ዘንድሮ? እኔ እኮ በቃ የአሁኑ ሰው ነው ያ ድሮ የነበረው ፍቅር ወዴት ጠፍቶ ነው ዛሬ እንደ በረድስት ሽሮ ዱክ 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 በቃ ለሳምንት ማለት ነው። የበረድስት ሽሮ በጣም ይደርሳል በፍጥነት ማለት ነው። ለተራበ ሰው ይሆናል። አሁን ዱክ ዱክ ተረከተህ በልተህ ትሄዳለህ። ልክ የዘንድሮ ትዳርና ፍቅርም እንደዛ ነው። በቃ ዱክ ዱክ ይላል፣ ሽው ይላል እንደ መስከረም ዝናብ ማለት ነው። እንደዛ አይነት የድሮ ፍቅር ወዴት ጠፍቶ ነው ዛሬ የተምታታው? እሱ ብቻ አይደለም። እኔ አንዳንድ ሃይማኖት ውስጥ ሆኖ እንደዚህ አይነት ሰውን እየሸወደ ራሱን የሚሸውድ ውጭ ይልቅ ሃይማኖት የለም ወይም እግዚአብሔር የለም ብሎ አምኖ ሙሉ በሙሉ የወጣ ሰው ይሻላል። ምክንያቱም አንተ እኮ የወደድከው አንተን ያፈቀረ ልብ ራሱ እየሸወድክ ነው። አንድ ሁለተኛ እግዚአብሔርንም እየሸወድክ ነው አይመስልህም እንጂ እግዚአብሔር አለ ብለህ ትሄዳለህ፣ ግን አታከብረውም። ያው ነው እኮ ካለማመን ምንድን ነው ይሄ? አለ ብለህ ከመሸወድ የለም ብለህ ብትተው አንድ አማራጭ ነው። አሁን መሸወድና እኮ የለም ብለህ መተው ያ ይሻላል። አንተ እግዚአብሔርን ይሄ ትውልድ እግዚአብሔርን ይሸውዳል፣ ራሱንም ይሸውዳል፣ የወደደው ሰውን ይሸውዳል። ከዛ በቃ ሳምንት አይሞላም ፍቅረኛ ይሆናሉ፣ ሳምንት አይሞላም ትዳር የመሰረቱ ወር አይሞላም። በቃ ይሄው እንደ መስከረም ዝናብ ሽው ይመጣል፣ ሽው ይመጣል፣ ሽው። አረ ጋይስ ተቸገርን እኮ በቃ። ይሄ ምን ይሻላል ነው? ይሄ ትውልድ ምን ይሻላል? እንደዚህ የተምታታ ትውልድ ማለት ነው። እስቲ ቆም ብላችሁ አስቡ። ደግሞ ቤተክርስቲያን ትሄዳለች ወይም ቸርች ትሄዳለች ወይም መስጊድ ትሄዳለች። በቃ እሷ ከዛ ስትመለስ ሌላ ነገር ነው፣ እሱም ሲመለስ ሌላ ነገር ነው። ታይዘን አለቅን እኮ። አሁን እኮ ምድሩ ራሱ የሲኦል ቦታ ሆናለች ጋይስ። ሌላ ቦታ ትጠብቃለህ አይደል? እዚህ ራሱ ሲኦል ነው፣ እዛማ ገሃነም ነው የሚሆንብህ። ጋይስ ቁም ብላችሁ አስቡ። ምን አይነት መንፈስ ነው እቺ ነገር እየወረረው? ስለ ከሊል ጂብራን አንድ እመለስበታለሁ ፓርት 2 ላይ